ዱንያ ወንድሞችና እህቶች ልብ እንድትሉ እንፈልገው ነገር ዱንያ ያለ ፈተና የሚሆን ምንም አይነት ነገር የለም። በተለይ ሙስሊም ሆነን እምነታችንን ሙስሊም ነው ካልን በአላህ ካመንን በቁርአን ካመንን የነብዩ ሰለላሁ ዐለይሂ ወሰለም መንገድ እንከተላለን ካልን ይሄው እየተነገረን ነው። ፈኢነ መዐል ዑስሪ ዩስራ ኢነ መዐል ዑስሪ ዩስራ። ገና ከወዲሁ ሬዲ ሁን እየተባለ ሁሉ ነገሮች አልጋ ባልጋ አይደሉም። ሁሉ ነገሮች የተመቻቹ አይደሉም። ህይወት ብዙ ቻሌንጆች አሏት። ብዙ يقول الله ربنا جل وعلا في سورة العنكبوت ألف لام ميم أحسب الناس أن يتركوا آمنا أن يقولوا آمنا وهم لا يفتنون ألف لام ميم أحسب الناس سوّج عسبوا جمتوني لا الله ترترون أن يتركوا انديو زنبلو ميتوي مسلاتشوال أن يقولوا آمنا بعد بتاعتشو آمننا لبتشا سلالو يميتوي مسلاتشوال وهم لا يفتنون فتنا የሚባል ነገር አይመጣባቸውም وهم لا يفتنون ስራው ቃሉ ፈተና ነው ፈተና باللغة العربية እሳት ምንድነው ወርቅ በእሳት ውስጥ ገብቶ ከሚፈተነው የበለጠ የእናንተም እምነት ይፈተናል ከዛ በበለጠ ይፈተናል ወርቅነቱ በእሳት ተፈትኖ እንደሚረጋገጠው ሁሉ የእናንተም በእውነት በተውሂድ ማመናችሁ ከዛ በበለጠ ይፈተናል ፈተና ግድ ነው ولقد فتنا الذين من قبلكم ولا يعلمن الله ያውቅ ዘንዳ ይለይ ዘንዳ አማኞችንና ካዶችን ለመነጠል በእርግጥም አላህ ከናንተ በፊት የነበሩ ህዝቦችንም ፈትኗል ምናልባት ተምሳሌት ከፈለጋችሁ ወደ ኋላ ታሪክን ተመልሳችሁ ተመልከቱ ስለዚህ ወለቀድ ፈተነ الذين من قبلكم ከእናንተ በስተፊት የነበሩ ህዝቦችን እንዲሁ